በጣም ከባድና ጭንቅ የሆነችውን ጊዜ አልፌያታለሁ። አልሐምዱሊላ። ሰላም አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላ። ዛሬ ስለ አንድ ነገር ልነግራችሁ ነው። በዛም እናንተ ትምህርት ትወስዱበታላችሁ ብዬ ስላሰብኩኝ ይዤላችሁ መጥቻለሁ። አንዳንድ ነገራቶች በህይወታችን ውስጥ ያጋጥሙናል። ብዙ ነገር ሊያጋጥሙን ይችላሉ። ሁላችንም የራሳችን የሆነ ተጽዕኖ ይኖርብናል እና ከዛ ውስጥ እኔ ትልቁ ነገር ተስፋ ያስቆረጠኝና በጣም ከባድ የነበረ ነገር ምንድን ነው ካላችሁኝ፣ የእሳት አደጋ ነው። በጣም ከባድ ነው። ስሜቱ በጣም ይለያል። እኔ መዳም ቤት እንደመጣው ገና በ7 ወር ወደ 8 ወር አካባቢ ይመስለኛል ጋዙን ሎክሼ ምግብ እየሰራው ነበረ። ምሳ ነው። ልጆቹ ትምህርት ቤት ነበሩ። ከዛ ጋዙን ሎክሼው አሮጊትም ስለነበረችብኝ እሷን ወደ መጸዳጃ ቤት ልወስዳት፣ ልክ እሱን ወደ ጋዙ አስገብቼ ዶሮውን ወደ ጋዝ አስገብቼ ልክ ሲሄድ እኔ ሎክሻለሁ። በእርግጥ በምን እንደጠፋ ወይ ደግሞ ሎክሼው አለማስተዋሌ ይመስለኛል። ልክ የለኮስኩ መስሎኝ ጠፍቶ ሊሆን ይችላል፣ አላቅም፣ አላሁ አለም። ከዛ ሴትዮዬን መጸዳጃ ቤት ወስጄ ስመለስ ጋዙ ጠፍቷል፣ የለም እና ዶሮ አልበሰለም። ደነገጥኩኝና ለምን ትምህርት ቤትም ሰዓት መምጫቸው ስለደረሰ የልጆቹ ቶሎ መድረስ ስላለበት ምግብ፣ ከዛ ቶሎ ብዬ ሎክስ እንትን ነው፣ በመለኮሻ አልነበረንም፣ ይሄ ረዥሙ መለኮሻ አልነበረንም፣ በላይተር ነው የምንለኩሰው። እና ከዛ እጄን አስገብቼ እንዲህ ስሎክሰው ማለት ነው እንግዲህ በዛም ታይም የነበረው ስሜት በጣም ይለያል። በጣም ይሄ ብዬ የምነግራችሁ አይደለም። በጣም በቃ እኔ እንጃ። ልክ ስሎክሰው ቡው ነው ያለው። በቃ በጣም ነው ጩኸቱ ራሱ ሌላ ነገር ነው የሚመስለው እና በጣም ነው የጮኸው። በጣም ደነገጥኩኝ። ከዛ ምን ማድረግ አለብኝ? ሮጥኩኝ ወደ መዳሜ ማለት ነው። እሷ ሳሎን ላይ ቁጭ ብላ ነበረ። ከዛ እሷ ጋር ውጪ ሄድኩኝ። ከዛ እሷ ጋር ውጪ ሲሄድ እጃቤ ጥቁር ነበር የለበስኩት፣ ተቃጥሏል። ፀጉሬን እንዲህ ነው ያነሳው። ከዛ ሮጥኩኝ እና እሷ ጋር ሲሄድ ምንድነው አለችኝ። ከዛ እንዲህ ጋዙ ፈንድቶብኝ ነው። መናገር እራሱ አልችልም፣ ግን እንቀጠቀጣለሁ። እንግዲህ መናገር ስላለብኝ ደግሞ ተናገርኩኝ። በጣቴ ሁላ ነው የጠቆምኳት እና ከዛ ሮጣ ወደ ኩሽና ስትሄድ ሽታ አለ፣ ፀጉሬ ይሸታል፣ ቀንደቤ እንዳለ ተነስቷል። ፊቴ በቃ እንደ እሳት ነው የሚያቃጥለኝ። አልቻልኩም። ከዛ መዳሜ በጣም ያዘንኩበት፣ እኔ እሷን እንትን አድርጌ ወደ እሷ መሮጤ ራሱ ለእኔ ትልቅ እንትን ነው እና እኔም እንዲህ ሆኜ ነበር እኮ ሚል መልስ ነው የመለሰችልኝ። እዛኔ በዛ ቦታ ላይ ሆኜ እየተቃጠልኩኝ እንደዚህ በቃ ውስጤ በጣም እንትን እያለ እሷ ምን መልስ ነው የመለሰችልኝ? እኔም እንደዚህ ተቃጥዬ ነበር፣ ችግር የለውም ነው ያለችኝ። እና የእሷ እንደዚህ ማለት ደግሞ የባሰ አረገኝ፣ የባሰ ሆንኩኝ ማለት ነው። ከዛ ቤት ውስጥ የማደርግበት ግራ ገባኝ። ዘይት አልነበረም። ፍሪጅ ውስጥ ሄጄ እንደዚህ እጄን አስገባው። እጄ በሙሉ ነው ፊቴ። ከዛ እንዲያስገባው ምናምን በቃ ራሴም እንደዚህ ፍሪጅ ላይ ገባው። ለእሳቱ ይቀዘቅዘኛል። ሙቀት ነው በዛ ታይም፣ ሙቀት፣ በጣም የሚያስጠላ ሙቀት ነበረ። ከዛ ምንም አማራጭ ስላልነበረኝ ከጎረቤት ሮጬ፣ እዚህ አጠገባችን አለች የልጅ ሚስት ማለት ነው። ከዛ እዛ ሮጬ ዘይት ጠየኳት፣ ሰጠችኝ። ከዛ አምጥቼ ፊቴ ላይ ደፋው፣ እጄ ላይ ደፋው። ሙቀትም ስለሆነ ባሰብኝ፣ በቃ አልቻልኩም። እና
በጣም ጥንቃቄ የሚያስፈልገን ነገር ቢኖር ከጤናችን ምንም ነገር አይበልጥም። ከጤናችን ምንም ነገር ነው የማይበልጠው። ምንም ነገር በቃ እናንተ ጥንቃቄ ማድረግ ያለባችሁ መጀመሪያ ጤናችሁ ላይ ነው። የሆነ ነገር ልትሰሩ ስታስቡ ጥንቃቄ ማድረግ ሎክሻለሁ፣ ይሄን ነገር አልለኮስኩትም ወይ ደግሞ እሳቱን ነደዋል አልነደደም ሚለውን ከለኮሳችሁ በኋላ ከፍታችሁ ቼክ ማድረግ አለባችሁ። ያለበለዛ እንደዚሁ አስቀምጣችሁ ስትሄዱት ወይ እናንተ የለኮሳችሁ መስሏችሁ ጥላችሁ ስትሄዱት ስትመለሱት አልተለኮሰም ይሆናል። ከዛ ትንሽ ማቆየት አለባችሁ። አጥፍታችሁ ትንሽ ማቆየት አለባችሁ ጋዙን። ከዛ በኋላ ነው እንትን መለኮስ ያለባችሁ እንጂ ሳታጠፉ በምንም ተአምር እንደዚህ አይነት ነገር እንዳይፈጠርባችሁ ተጠንቀቁ። እኔ አላህ አትርፎኛል አልሐምዱሊላ። ይሄኔ ፊቴ ቢበላሽ ከዚህ የበለጠ ሁኔታ ውስጥ ብገባ በጣም ይመስለኛል ማዘን ይመስለኛል። በሰዓቱም በጣም አዝኜ ስለነበረ ፊቴ ቢበላሽ አካላቴ ላይ የሆነ ጉዳት ቢደርስ አልሐምዱሊላ ዛሬ ደህና ነኝ። ቦታው ላይ ሲኮን ነው ሁሉም ነገር የሚታወቀን እንጂ እንደዚህ ስናወራ አይመስልም፣ ወላሂ አይመስልም። እና ሁላችሁም ጥንቃቄ ማድረግ አለባችሁ። ለምትሰሩት ነገር፣ ለምታደርጉት ነገር ጥንቃቄ አድርጉ። የስደት ህይወት መቋጫ የለውም። ትሰራላችሁ፣ ምስጋና የለውም። ትለፋላችሁ፣ የሚሰማችሁ አይኖርም። ስለዚህ እኔ ሐኪም ቤት አልሄድኩም፣ አልወሰዱኝም። ቀለል አድርገው ሁኔታው ፊቴ ተላላጠ። በቀጣይ ቪዲዮ ድንገት ልሰራላችሁ እችላለሁ። ፊቴ ተላላጠ፣ ቅንድብ እንዳለ ተነሳ፣ አይላሼ እንዳለ ተነሳ፣ ከንፈሬ በጣም በቃ የሚያስጠላ ነገር ነበረ እና አልሐምዱሊላ ዛሬ ለእናንተ ይሄንን ድንገት ትምህርት ይሆናችኋል። ጥንቃቄ እንድታደርጉ። መለኮስ ማትችሉ ከሆነ ተውት፣ አልችልም ብላችሁ ንገሯት። ጋዙን ስትሸከሙ፣ ስታመጡት፣ ስታወርዱ ከመኪና ጥንቃቄ። እኔ በሲሊንደር ዙሪያ በጣም ብዙ ነገር ደርሶብኛል። በሌላ ቪዲዮ ማጋራችሁ ይሆናል እና እዚህ ጋር ከደረሳችሁ እየሰማችሁኝ እያዳመጣችሁኝ ከሆነ ላይክ ማድረጋችሁን አትርሱ። ቤተሰብ ሆኑኝ፣ አበረታቱኝ። አንዳንድ የስደትን ህይወት ትናንሽ በትናንሹ ማሳያችሁ ይሆናል ኢንሻላ። ላይክ ሰብስክራይብ በማድረግ ተባበሩኝ። እወዳቸዋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። መሰላማ